ጅልስና በተወጣጣረ አይደለም ልቀቁት አይወት ወጣጅዋል አይወት ምናት ቸሪውጊ ልቀቁት ምንም አይመጣም ነግሬ ነበር ምንም አይመጣም ልቀቁት እነሱ ልቀቁት እንደዋዲ ሞት ባር ያራዳ ልጅ ምን ብዬ ነበር ያራዳ ልጅ ምን ብዬ ነበር አባቴ ልቀቁት ምንም አይመጣም አንተ በቃም እንዴ ድሮም እኮ አላቅምሽ ነው ታውጣጣሽ ማለት ነው የመጨረሻ ጎቤው ነግሬ ነበር ምንም አይመጣም እና ዶክተር ምንድነው ችግሬ ውጤት እንደሚያሳየው ተፋንጀት አለብህ ደብል ነው አዎ ደብል ነው ለጊዜው ማስታገሻ አይነን ወጋል አይነን እንዴት ነሽ ልክ የሆነ ነገር ልነግርህ ፈልጌ እኮ ምንድነው እሱ አርግሻለሁ ሄጂያ ያው መንታ ደብል ነው አይ አላንቻ ስቴዲየም አጎና ላንቻ የትም 40 ብር ነው ስቴዲየም ያምን 40 ብር ነው ታሪፉ 20 ብር ነው አፍንጫህ ላይ ወርውሬልህ ወርዳለሁ ሲመሽ ደብል ነው እናቱ ካልተመቸሽ መውረድ ትቻለሽ ሲመሽ ደብል ነው ጣራ ጣራል እንዴ ደብል ለሳፋሪኮም ነው አባቴ ሰጥን ሳፋሪኮም ደብል ዳታ የተሰኘ ካምፔኝ አዘጋጅቷል ይወለ የ15 የ30 እና የ100 ብር ፓኬጅ ስገዛ እጥፍ አድርጎ የሚሰጥ ማለት ነው ብርሽንም ሴቭ አድርገሽ ተጨማሪ ዳታ ማግኘትሽ አለም አይደለ ለቀላል መንገድ ደግሞ ኤምፒኤስ አፕሊኬሽንን መጠቀም ነው እናት ከታሪፉ ውጪ ሰፈታታው ከጀባ ነው ነፈስ በላይ ቀል ልገለኝ ነው እንዴ ሲያስጠላ በመጣት ሰው ያስደስታል እንዴ ቁራሌው ወይ እናቴ ብረት ድስት ትገዛለህ እንዴ ብረት ድስት አንዴ ምን ፈልገው እሺ መጣው ጠብቀኝ እሺ መጣሽ ምንድነው ይሄ ድስት ነው እና እኔ የጭቃ ውጤት አልኩሽ ቁራሌው ሽቄ ይላልአባ ወይ ሽቦ ትገዛለህ ምን ሆነሽ ነው ሽቦ አንዴ ምን ፈልገው መጣሽ ምንድነው ይሄ ሽቦ ነው ታደቃ እና ለዚህ ጸጉር ያለ አይደል እንዴ ምን የተቦከመ ቀን ነው በእግዚአብሔር ቁራሌው ወይ ይኸውልህ ይችን በሳፋ በብርጭቆ በውሃ መጠጫ በስኒም ቢሆን ችግር የለውም ብቻ ተቀይረኝ እኔ ቁራሌው ነው እንጂ ለወይ ብያለሁ ኧረ ተው በሰው ስራ ሙዳት ያዙ ኧረ ተው ቤት ከረ ደርሶብኛል ብር ካስፈለገ እስከ መጋቢት 24 የሚቆየውና 100 ሺህ ብር ይመሽልሞን ቻሌንጅ አትቀላቀል የኛ ተከታታይ ድራማ ስድስተኛውንና የመጨረሻውን ሲዝን መለቀቅ በማስመልከት ልዩ የሆነ ቻሌንጅ አዘጋጅቶላችኋል ከእናንተ የሚጠበቀው ከኛ ድራማ ላይ የፈለጋችሁትን ሲመርጣችሁ መተወን በራሳችሁ ድምጽም ሆነ በሊፕሲንክ ማለት ነው ከዛሱ መፖስት ስትፖስቱ #የኛ ቻሌንጅ የሚለውን እንዳትረሱ የኛን ኦፊሻል ፔጅ ሜንሽን አድርጉት ብዙ ላይክ ያገኘ ሰው 100 ሺህ ብር የሱ ነው ማለት ነው ቁራሌው እሺ አበሩዬ አውሪው እንካ ማስረዳ አክስተና ዘመድ ሄሎ አክስቴ ወይ አለው እንዴት ነሽ ደህና ነኝ አለው ትምህርት አሪፍ ነው አውሽ እሺ አልጠፋምሽ ዘመድ አታስወርኝማ እየበናትሽ አያቤ እስቲ አውራዎቹ ልጆች እኮ አሉ እንካ ከማተቀበል አጎቴ ነው አውራው ኧረ አጎት ምን ታውቁት ሄሎ አጎቴ ወይ አለው ደህና ነኝ አዎ አደግኩው እሺ አጎቴ አልጠፋም አግዛታለሁ እሺ በቃ በእናትሽ ለራስሽ የምታወሪው እና ራስሽ አታወሪም እንዴ እኔ ጋር አትጪ መቃ አይ ምንም ድምጽሽ አይሰማም እስኪ ልጁን አውሪው ኧረ ምን ጊዜ በእናትሽ ማን ነው እሺ ደግሞ የሞተችው አያት ናት እሺ ካገኘው ብለህ በማታ ልትበላ አይተኸኝ ሮጥኮ ላይ ስታ ደህና ነህ እንዴት ነህ ምን አባቱ ችግር ፈተና ተስፋ ካለ መንገድ ነው ቀና ምን አባቱ ሆሚ የልጅ መቸኛል ነው ብላ እንዴት ነሽ ማን ይሄ ፎቶ ፈልገሽ ነው ፊርማ ፈልጋ ነው ስክሪፕቶ ምናምን ይዛል ማን ያርናቄ እንደሆንሽ እኮ ታስታውቂያለሽ ፎቶሽን ተነስተሽ አትሄጂም ስማ ስክሪፕቶ ነው ወጣ አርግና ፊርሜን ግንባር ላይ ጨክስኬ ምን እሺ ነው በየ ዛሬ አመት ኮንቴንት ጀመርሽና አረጠበጥ ልትይ ነው እንዴ ትላንት የመጣ ታጡቂ አቃሉ አስበል ኧረ አንቺ ማንነቴን ንገሪው እኔ ዳሽን ባንክ ሱፐር አፕ ተጠቅሜ የእያንዳንዱን ወጪን በጀት ማቀድና መከታተል የምችል ሰው ነኝ እሱን ተውና ማለት ነው ዳሽን ባንክ ሱፐር አፕ ላይ ቻት ባንኪንግ ኦፕሽን እንዳለ ንገሪው ያ ማለት እዛው ላይ ቻት ማድረግ ይችላል እንዲሁም ገንዘብ ምናምን ስትፈልጊ ላጣርጊ በፍጥነት መላክ ይችላል ማለት ነው ዛሬ ደህና ነሽ
እንዴት ነሽ? አልበገር በይ